أهلا يا رمضان يا شهر القرآن أهلا يا رمضان مرحبا يا رمضان أهلا يا رمضان مرحبا يا رمضان يا شهر القرآن أهلا أهلا يا رمضان ታላቁ ረመዳን የጾም ወርና ሃይማኖታዊ ዳራውን ስንመለከት ረመዳን በሂጅራ አቆጣጠር 9ኛው ወርና በሙስሊሞች ዘንድ የጾም ጸሎት ወር ነው። ረመዳን ከአምስቱ የእስልምና ማዕዘናት ውስጥ አንዱ ሲሆን 29 ወይም 30 ቀን ይቆያል። ከፀሐይ መውጫ ጀምሮ እስከምትጠልቅ ድረስ ጾም መጾም ለአቅመ አዳም ወይም ለአቅመ ሔዋን የደረሱ ሙስሊሞች ፍርድ እንዲሁም ግዴታ ነው። ልክ በዚህ ወቅት መላው ሙስሊም ማህበረሰብ በዓለም አቀፍ ደረጃ ይጾማል። በዚህ በተባረከ ወር ላይ ከምግብና ከመጠጥ በዚህ ወር ሙስሊሙ ማህበረሰብ ነፍሱን ከኃጢአት የሚያጠራበት ወደ አምላኩ ትኩረት የሚያደርግበት እንዲሁም የረመዳንን የጾም ሰዓት መጠበቅ ይጠበቅበታል። ለምሳሌ ሊያሳስቱ የሚፈልጉ ሰዎችን በሰላም መራቅ፣ ከቤተሰብ ጋር ያለውን ግንኙነት ጥብቅ ማድረግ፣ የረመዳን ወር የጀሃነም በሮች የሚዘጉበት የጀነት በሮች የሚከፈቱበት ታላቅ ወር፣ ይልቁንስ ሰላትና ቁርአን መቅራትን ያበዛሉ። በእስልምና እምነት አስተምሮ መሰረት ከወራት ሁሉ ታላቅና በላጩ ወር ረመዳን ሲሆን ከቀናት ሁሉ በላጩ ቀናት 27ኛዋ ቀን የረመዳን ሌይል ወይም ለይለተ ቀድር ትባላለች። يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا يا شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا 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 ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ በዛሬው ዕለት የኢድ አልፍጥር በዓልን በወልዲያ ዩኒቨርሲቲ በተማሪዎች መመገቢያ አዳራሽ ያከበርን እንገኛለን። በዓሉ ምን ይመስላል? ተማሪዎቹስ ምን አይነት ዝግጅት አድርገዋል? እንደ ተማሪዎቹንም የተለያየ ዝግጅታቸውን ውስጥ ገብተን ከመስተንግዶ ጀምሮ ያለውን ዝግጅት የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። በመጀመሪያ ኢድ ሙባረክ علينا وعليكم تقبل الله منا ومنكم صالح الأعمال። እሺ ስምህንና የምን ተማሪ እንደሆንክ ለተመልካቾቻችን። ሰዒድ ኢማም እባላለሁ። የአራተኛ ዓመት የጂኦግራፊ ተማሪ ነኝ። እሺ ሰዒድ፣ በዓሉ ምን ይመስላል? በዓሉ በጣም ከጠበቁበት በጣም የሚያስደሳ ነው። በጣም ደስ ይላል ድባቡ። ሌሎች ህብረቶች ሁሉ የግቢው ሰራተኞች ሁሉ ዋኖች አስተባባሪዎች ሁሉ ለኛ ያደረጉት ጥረት በጣም የሚያስደሳ ነው። እንደዚህ ይሆናል ብዬ አልጠበቅኩትም ነበር። በጣም አስቦናል፣ አስደስተውናል። በጣም እናመሰግናለን። ግቢ ውስጥ በዓልን ስታከብር ለስንተኛ ጊዜ? ግቢ ውስጥ እንግዲህ ኢድ አልፈጥር ብቻ ለአራተኛ ጊዜ ነው እዚህ ሳሳልፍ። በጣም የሚያስደስት ከሌላው ከባለፈው የተለየ ነው። እሺ ኢድ አልፈጥር ስታከብር ለአራተኛ ጊዜ ከሆነ የምታከብረው ግቢው ከእስከዛሬው የተለየ ምን አቅርቦላችኋል? በቃ ለኛ ቀደም ብሎ ያዘጋጁት ነገር ያስዋቡት ነገር በጣም ተውቧል። መቀመጫ ሁሉ ለኛ ያደረጉት ጥሩ ጥሩ ነገራቶች ማስዋብ በር የተነሳ በቃ ከባለፈው በጣም የተለየ ሆኗል። እንዳየው ከሆነ ማለት ሰራተኞችም ያላቸው የሚያሳዩት በቃ ከፊታቸው ያለ ፈገግታው ያ ሁሉ በቃ በቂ ነው። ካሁን በፊት እንደዛ አልነበረም። አሁን ግን በጣም የተሻለ ሆኗል። ያን በጣም ያስደስቶኛል። ኢድ አልፈጥር ጾም ታላቁ ወራት በመባል በሙስሊሞች ትልቅ ቦታ የሚሰጠው የጾም ወራት ነው እና ትምህርቱና ጾሙን በምን አይነት ሁኔታ አስተሳሰብ? ትምህርትና ጾሙን ያው አንዳንድ ጊዜ መምህራኖች የሚረዱናል። እኔ ያክል ከሰዓት ደግሞ ስለሚከብር ከሰዓት አያደርጉም። ለኛው አስበን ከጧት በደንብ እንከታተላለን። በጣም አስተምሩ እና እንደዚህ ያለው ለኛ አስበው እና በዛ የተነሳ ነው በጣም አሪፍ ነው ያልኩት። እሺ ኢድ አልፈጥር የሚለው ቃሉ ራሱ ትርጉሙ ምንድነው ለማያውቁ ሰዎች? ኢድ አልፈጥር ማለት እንግዲህ ረመዳን ማለት የተከበረ ወር ነው በእኛ። ኢድ አልፈጥር የተባለችባት ወር 30 ቀን ጾመን የምናፈጥርበት የተለየች ቀን ማለት ነው። በሙስሊሞች ዘንድ ከወራቱ መጨረሻ አካባቢ ያሉት 10 ቀናት የተለየ ቦታ ይሰጣቸዋል። ስፔሲፊክ የሚጠቀሱ ቀናቶች አሉ የተለየ ቦታ የሚሰጣቸውና ስለነሱ ቀናቶች እስኪ ለተመልካቾቼ አብራራ። እነሱ እንግዲህ የመጨረሻዎቹ 10 ቀኖች ባሉ 10 አኺር ይባላሉ። እነሱ ደግሞ
በጣም ታላቅ ናቸው። የተለየ አምልኮና ሰላምትና በዛ ላይ እናደርጋለን። እነዛም የተባሉበት እንግዲህ በቁርአን ነው። እንግዲህ ሸሪዓችን ትድድራችን በቁርአን ነው። እነዛ ወቅቶች ደግሞ ቁርአን የወረደባቸው ቀናቶች ናቸው እና በእነዛ እንግዲህ ለይለቱል ቀድር ይባላል። እነዛ እንግዲህ አላህ ፈጣሪያችን ከወፈቀን ያው ምንም ያክል እንግዲህ ያው የጀነት ነን ማለት ነው። ያንን እንግዲህ ለማግኘት ነው የተለየ አምልኮ እናደርግ እንችላለን እና በዛ የተነሳ ነው የተለየ ከነዛ መካከል በጣም የተለዩ የምንልባቸው 21 ቀን አለ 23ኛው 25 27 እነሱ ናቸው በጣም የተለዩ ይባላሉ ደግሞ እነሱ ማለት ነው። በዓሉን እያከበርን ነው አሁን ላይ የምንገኘው እና በበዓሉ ምን የተለየ ነገር አግኝታል? በበዓሉ የተለየው ነገር ያው ደስ የሚለው ህብረቶችም በቃ እኛን ከጎናችን ነው እያስደሰቱን ያለው እና ይሄ ነው የተንከባከቡን ነው ብቻ ነው ያስደስት። ማስተላለፍ የምትፈልገው መልእክት ካለ? እሺ ማስተላለፍ የምፈልገው እንግዲህ አሁን አክብረውናል፣ አስደስተውናል። ከቀጣይም በደንብ እንዲያስደስቱን ከምንጠይቃቸው ጥያቄዎች አሉ ያን እየመለሱ ነው። አሁንም የምንጠይቃቸው እንዲመልሱልን ይሄን አስተላልፋለሁ። ይሄን የተሻለ ደግሞ የምንጠይቃቸው በአክብሮት እንዲመልሱልን ካሁን ደግሞ በተሻለ አንዳንድ ነገሮች አሉ እነሱ እንዲያስተካክሉልን በጣም ሐሳቤን እገልጻለሁ ማለት ነው። ታንክ ዩ። ሰላም ወንድሜ። ሰላም እሺ። ኢድ ሙባረክ አለይና ወአለይኪ። እሺ በመጀመሪያ ስምህንና የምን ተማሪ እንደሆን ለተመልካቾች ያስተዋውቅ። ስሜ አህመድ ሰይድ ይባላለሁ። የመጣሁት ከባዮቴክኖሎጂ ሁለተኛ ዓመት ሰከንድ ኢየር ተማሪ ነኝ። ኢድ አልፈጥር በዓል ዛሬ ለስንተኛ ጊዜ ነው? ኢድ አልፈጥር እንግዲህ ዘንድሮ ለ1446ኛ ዓመተ ሂጅራ ላይ እየተከበረ ይገኛል። አከባበሩም በጣም በአማረና በጣም ጥሩ በሆነ ሁኔታ እየተካሄደ ነው ያለው። እሺ ኢድ አልፈጥር የሚለው ቃል ለማያውቁት ሰው እስኪ አስረዳል። ኢድ አልፈጥር የሚባለው እንግዲህ ኢፍጣር የሚባለው ነው ያው ማፍጠር ወይም መብላት የሚለውን ነገር ይዘልናል እና ኢድ አልፈጥር የሚባለው እሱ አጭ። እሺ በዓሉን እንዴት አየህ? በዓሉ በጣም ማሻአላህ ነው። ከተለየ ከዛሬ ካሳለፍናችሁ በተለይ በጣም የሚያምር ነው። አደራረጉም ሁሉም እያንዳንዱ ነገር ከካፌ ጀምሮ ሁሉ በጣም የተንከባከቡን ያሉት በጣም የሚያምር ነው። ማሻአላህ። ምን የተለየ ያደረገው እስከዛሬ? በጣም ብዙ ነገር አለ። እኛም በመንከባከብ የተለያየ ነገር ማለት ውስጥ ላይ ካፌ ላይ ባሉት ነገራቶች። እዚህ በፊት ውጭ ላይ ስታከብር ኢድ አልፍጥርን ጧት ተነስተህ ምን ነበር የምታደርገው? ኢድ አልፈጥር ጧት ተነስተን የምናደርገው ተክቢራ ነው የምንለው። አላሁ አክበር አላሁ አክበር። አስፋልት ላይ ተክቢራ እንላለን። መስገጃ ቦታ ላይ እዛ ሄደን ሰግደን አክብረን እንመለሳለን። ሀድራ እንላለን። ከልብ አመሰግናለሁ። አመሰግናለሁ። ሰላም ወንድም። እሺ ሰላም። በመጀመሪያ ራስህ እንደ ተመልካቾች አስተዋውቅ። እሺ ፋሲካው ጌታቸው እባላለሁ። የተማሪ ህብረት ነኝ። እሺ የተማሪ ህብረት እንደመሆንህ አንፃር ዛሬ ኢድ አልፈጥር እየተከበረ ይገኛል በዚህ በግቢያችን እና የኢድ አልፈጥር በዓል ላይ ምን አይነት አስተዋጽኦ አድርጋችኋል እንደ ተማሪ ህብረት? ያው እንደ ተማሪ ህብረት አስፈላጊውን ዝግጅት ከዩኒቨርሲቲው የበላይ አመራር ጋር በመሆን በደማቅ ሁኔታ እንዲከበር በዝግጅቱ ተሳትፈናል። መጀመሪያም ከግዢ ፕሮሰስ እንደ ተማሪ ህብረት የሚገዙ የሚያስፈልጉትን ግብአቶች ተገዝተው እንዲቀርቡ በማድረግ ረገድ ከፍተኛውን ሚና ተጫውተናል ማለት ነው። እዚህም በመቀጠል ያሉን የህብረት አባላቶች የራሳችን ኮሚቴ ያለ ከኮሚቴዎች ጋር በመሆን ደግሞ የማሳመሩን ስራ የዲኮር ስራ ውስጥ ላይ ያሉትን ወንበሮችን ማስተካከል በዓሉ በደንብ ደማቅ ሆኖና ያማረ ሆኖ እንዲያልፍ በማድረግ የተሻለ ስራ ሰርተናል ማለት ነው። በአፍጢር ሰዓትስ ምን የተለየ ነገር አሟልታችሁላችኋል? ያው በአፍጢር ሰዓት ከእስካሁኑ በተሻለ ሁኔታ ጧት ላይ ስጋ ቀርቦ በፍርፍር እንዲመገቡ በተሻለ ሁኔታ አድርገናል። ያለው ልዩ እንክብካቤ በዓሉ ቤተሰቦቻቸውን ትተው እንደመምጣታቸው እዚህ ላይ የቤተሰብነት የምን ሌላ ናፍቆትና ስሜት እንዳይሰማቸው ከማድረግ ረገድ የተሻለ ተጫውተናል ማለት ነው። ይህንን ለማድረግ ደግሞ ዩኒቨርሲቲው የሚያስፈልገውን የፋይናንስ ድጋፍ በማድረግ በዓሉ በደማቅ እንዲከበር አድርገናል ማለት ነው። ያው ይህንን እንግዲህ ለማድረግ ያም ሲባል እንግዲህ የምታየው ነው። ይሄ በዓል ደማቅ ነው፣ ትልቅ በዓል ነው በእስልምናው እምነት። ስለዚህ ተማሪዎቻችን ደግሞ በዚህ የተሻለ ሆኖ የተሻለ እይታ ፈጥሮ እንዲውል የሚያደርጉ ነገሮችን አሟልተናል ማለት ነው። ውስጥ ላይ የምታያቸው ለምሳሌ ይሄንን ደግሞ የሴኔቱ አባልና የበላይ አመራሩ መጥቶ ተማሪዎችን አብሯቸው እንደሆነና አብሮነቱን የሚገልጽበት ፕሮግራም
ቡናን በማፍላት የተለያዩ ስራዎችን በመስራት እኛም በማስተባበር ይህን ስራ እየሰራን እንገኛለን ማለት ነው። ከማህበረሰቡ ጋር እንዲሁም ደግሞ ከበጎ አድራጎቱ ጋር ማበረታቻ ምን አይነት ማበረታቻ አድርጋችኋል እንዲተጋገዙ? አዎ ያው እንግዲህ እንደ በጎ አድራጎት የበጎ አድራጎት ማህበሩ በዩኒቨርሲቲው እየተንቀሳቀሰ ይገኛል። የነሱና የኛን ኮሚቴዎች በማስተባበር እናቶች እዚህ ላይ የመስተንግዶ ስራ የተለያዩ የጽዳት ስራ ይሰራሉ። ስለዚህ ካሳም ከስቶር አምጥተን ወደዚህኛው ለማስደረግ የኛ ኮሚቴዎች በማገዝ ነው የሚያመጡት። ለምሳሌ በማምጣት ካሳዎችን በመሰብሰብ ማታም ላይ ደግሞ ከፕሮግራሙ ካለቀ በኋላ የጽዳቱን በማገዝ የበጎ አድራጎት ስራ ይሰራል ማለት ነው። እሺ አመሰግናለሁ። እሺ አመሰግናለሁ። ሰላም እህቴ፣ በመጀመሪያ ስምሽንና ዲፓርትመንትሽን ለተመልካቾቻችን አስተዋውቂ። እሺ ሰላም፣ እንዴት ነሽ? አያት መሐመድ እባላለሁ። የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ተማሪ ነኝ። በዓሉ እንዴት ነው? በዓሉ አልሐምዱሊላህ አሪፍ እያሳለፍን ነው። ከግቢ ሞተን ለሶላት ለመስገድ ስቴዲየም አካባቢ ሄደን ነበረ። እሱም አሪፍ አሳልፈናል። አሁን ደግሞ በካፌ አካባቢ ነው የምንገኘው እና ተመግበን እየወጣን ነውና በዓል አሪፍ ነበር በግቢ። በዓልን ከቤተሰብ ተለይቶ ማሳለፍ ስሜቱ እንዴት? ደስ የማይሉ ነገሮች ቢኖርም ያው ግዴታ ደግሞ የማንሄድባቸው አጋጣሚዎች ሲኖሩ ግቢ ውስጥ እናሳልፋለን። ብቻ አሪፍ ነው አልሐምዱሊላህ። እሺ ገጠመኝ ካለሽ በበዓል? ለበዓል እኔ የመጀመሪያ ጊዜ ነው ግቢ ውስጥ ያሳለፍኩ ያለሁት። ቤተሰብ ጋር ቅርብ ስለሆነም ስለሚሄድ ብዙ ገጠመኝ የለኝም። እሺ አመሰግናለሁ። እሺ አመሰግናለሁ። ከዛ ደግሞ እስተሌሉ መስጊድ ያነጋም ደግሞ ያው ለዚህ 9 ሰዓት በልተን ሙሉ ቀን እንጠማለን ማለት ነው። እሱም ፕሮግራም ማታ ማታ እየሄዳችሁ ስትመለሱ ግቢ ላይ በር የሚዘጋበት ሰዓት ቢያልፍባችሁ ምናምን እንዴት ነው የሚተባበሯችሁ? ዘንድሮ ወላሂ የሌለ ትብብር አድርገውልናል። እነሱ በጣም ኃይለኛ ሰላም ችግር እያለባቸው እኛን ተረተው በሩቅ ራሱ እንዳንሄድ አደጋ ላይ ራሳቸውን ጥረው ፌዴራሎች ሲያስገቡን ነበር እስከ 5 ሰዓት እስከ 6 ሰዓት እና በዚህ በጣም ምርጥ ትብብር አድርገዋል። እናመሰግናለን። በዚሁ ማመስገን እንፈልጋለን። ለመጀመሪያ ጊዜ ነው እዚህ የምታከብረው። በዓልን ከቤተሰብ ተለይቶ ማክበር ምን አይነት ስሜት አለ? ያው ወላሂ ትንሽ ስሜቱን ቢከብድ ግን ያው ትንሽ ቢከብድም እዚህ ግን ያገኘሁት ጀማዓ እዚህ ግን ያገኘሁት ሼክ እዚህም ደግሞ ደረሶች ኻሏም ይባላል። በጣም ደስ ይላል። ብቻ እዛም ካለው ጋር ያው ቤተሰብ ትንሽ ቅርም ቢለን እዚህ በጣም ደስ ይላል። ብቻ ምን ነበር የምታደርገው? ቤት የመጀመሪያ ተነስተህ የኢድ አልፍጥር ቀን ምን ነበር የምታደርገው? የዒድ አልፈጥር ቀን ያው እንነሳለን። መጀመሪያ ነብያችን አለይሂ ሰላቱ ወሰላም ጽሙ የከረመ ሰው ያው በተምር ነው የሚፈጠረው። 3 ተምር እናፈጥራለን። ከዛ እያለ ከተነስተን 3 ተምር አፍጥረን ሸዋር ወስደን ከዛ ማፍጠር ያለ ያው በኢትዮጵያ ባህል መሰረት ያው ገንፎ ይገነፋል። ያችን በልተን ወደ ሰገዳ ነው የምንሄድ። መጀመሪያ ለይሉን ሀይ አድርገን እናድራለን። ማለትም በመስጂድ በተለያዩ አዝካሮች ቲላዋ የሚባለው ቁርአን በመቅራት ቲላዋ በማድረግ አላህ ሱብሃነሁ ወተዓላን በማወደስ እናሳልፋለን። ከዛ ልክ የኢድ አልፈጥር ሰዓቱ ወደ ፈጅር ማለትም የንጋት ሶላት ሲደርስ እሱ ከመድረሱ ወይም ከተሰገደ በኋላ ወደ አሁን ልክ ሶላት ከተጨረሰ በኋላ ወደ ሻወር ነው የሚካሄደው። ሻወር ተሄዶ እሱን በሻወር ወስደን ዝግጅት እናደርጋለን። ንዟሙን ለማሳመር በዓል ለማስመሰል እንዘጋጅና ከዛ በኋላ በተገኘው ነገር ትንሽ አፍጥሮ ወደ ሰገዳ ነው የሚገባው። እሺ ከቤተሰብ ተለይቶ በዓልን እዚህ በማክበር ምን አይነት ስሜት አለው? ወላሂ ትንሽ ይከብዳል። ስሜቱ ትንሽ ይከብዳል። ማለት የለመርሽው እንደዛ አይደለም። እኛ የፍሬሽማን ተማሪዎች ነን፣ የአንደኛ ዓመቶች ነን። ለመጀመሪያ ጊዜ ነው እያከበርን ያለ ነው። ትንሽ በስሜቱ ቢከብድም ነገር ግን አንድ ነገር ደግሞ የሚያስረሳሽ ነገር ይኖራል። ምንድነው እሱ የሚያስረሳን ነገር? እዚህ የምንገናኘው ከማናቀው ወንድም እህት ጋር ነው የምንገናኘው። ያንን ወንድምና እህት ደግሞ ረመዳን ኢድ ከመድረሱ በፊት 29ኙን ቀኖች ሪሌሽንሺፕ አለን ከነሱ ጋር። በነዛ ሪሌሽንሺፕ አማካኝነት አጠናክረናል አስቀድመን ማለት ነው። እና ልክ እንዳትነጣጠል እንደውም የመነፋፈቅ እሱን አይነት ነገር ነው ያሳለፈብን። በጣም አሪፍ እና ደስ የሚል ስሜት ነው ያለው። ድባቡ በጣም ነው የሚያምረው። በግቢ ላይ የመጀመሪያ ማሳለፋችን እንግዲህ በጣም ትልቅ ኦፖርቹኒቲ ነው ለኛ። ምክንያቱም ከማናቀው ወንድም እህቶች ጋር ትልቅ ሪሌሽንሺፕ ፈጥረን እነሱ ጋር ስላሳለፍን አልሐምዱሊላህ እንኳን ለኢድ አልፈጥር አደረሰን ብለናል። እናመሰግናለን። እሺ ወንድሜ ደግሞ ታላቁ ወር ጾም ሲጾም ከ10 ቀናት አሉ ወደዚህ በደንብ ልዩ ቦታ የሚሰጣቸውና ስለነሱ አብራ ሌላቱል ቀድር የሚባላል። ሌላቱል ቀድርን እሱን ለማግኘት የሚገኙባቸው ቀናቶች ለምሳሌ በቁጥር ጎዶሎ ቁጥር የምንላቸው በ21 እና በ23 በ25 በ27 በ29 እነዚህ ላይ ሌላቱል ቀድር ይገኛል። ከዛ በእነዚህም ሰዓት 10ን ቀን
ለይለቱል ቀድር የሚለውን ቃል ራሱ አብራራው ምን ማለት ነው? ለይለቱል ቀድር ማለት ያው አላህ የሆነ ነገር ለኛ የሆነ በጅብሪል አማካኝነት ከዛ ዱዓችን የሚቀበልበት የሆነ መላእክት ወደኛ የሚጠጋበት ዱዓ አድርገን አላህ ቶሎ የሚሰማብን የጠየቅነውን ቶሎ የሚያደርግልን ሰዓት ስለሆነ ለይለቱል ቀድር ብለን እናስባለንና ስለዚህና 10ን ቀን በተለየ መንገድ ነው የምናከብረው። መስጊድ ሆነን ነው ቢያንስ እኛ ተማሪዎች ነን ነው እንጂ አሁን ለምሳሌ ከተማሪ ውጭ ያሉ ማህበረሰቦች ለምሳሌ እንደ ቤተሰቦቻችን ምናምን ቀኑንም ሌቱንም መስጊድ ሆነው ነው የሚያሳልፉት። እሺ ምን የተለየ ገጠመኝ አለ በዚህ በዓል በኢድ አልፈጥር ቀን የተለየ ገጠመኝ ቤትም ሊሆን ይችላል እዚህም ሊሆን ይችላል? የተለየ ገጠመኝ አለኝ ማለት በጣም ደስ ያለኝ በዓሉ እንደዚህ እንደጠበቅኩት አልነበረምና ቤተሰብ ጋር ማሳልፈው በዓል የተለየ ነበርና ከዛ በዚህ መንገድ አክብሯለሁ ብዬ ምናምን ስላልጠበቅኩት ሳየው የበዓሉ ሁኔታ ድባብ ሳየው በጣም ደስ ብሎኝ ይሄ ነው ገጠመኝ። እሺ ጨርሻለሁ። አመሰግናለሁ። እሺ እናመሰግናለን። እሺ ሰላም እህቴ፣ በመጀመሪያ ስምሽንና የዲፓርትመንትሽን አስተዋውቂልኝ። ስሜ ፋጡማ እንድሪስ ኡመር እባላለሁ። ዲፓርትመንቴ ላንድ አድሚኒስትሬሽን ኤንድ ሰርቫይንግ የአራተኛ ዓመት ተማሪ ነኝ። በዓሉን እንዴት አየሽ? በዓሉ በጣም ደስ ይላል። ሞር ደግሞ ግቢ ላይ ሲሆን ሞር ደስ ይላል። እንግዲህ እዚህ አሁን የአራተኛ ዓመት ተማሪ ከሆንሽ ለአራተኛ ጊዜ ነው እዚህ እያከበርሽ የምትገኙና እንዴት ነው የተለየ ነገር አለ? ሁሌም በየአመቱ የተለየ ነገር ይኖራል። ከአንድ አመት ወደ አንድ አመት እየተሻሻለ የሚመጣው በጣም ደስ ይላል። በደንብ አድርገው ትሪት ያደርጉናል። እናመሰግናለን። ግቢያችን በዚህ አጋጣሚ ለመሰግነው ፈልጋለሁ። በጣም እናመሰግናለን። እሺ ከዚህ በፊት ውጭ ላይም ሊሆን ይችላል እዚህም ሊሆን ይችላል በጾም ሰዓት የገጠመሽ ገጠመኝ ካለ? በጾም ግቢ ላይ ባልሳለፍ ነው ውጭ ላይ ሊሆን ይችላል። አሪፍ ነው። ያው የኢፍጣር ፕሮግራም ግቢ ላይ የተወሰነ ችግር ሊፈጠር ይችላል። አንዳንዴ ያው ኢፍጣር ፕሮግራም ያለ መግባባት እንትን ያለ ማለት ችግር ነበረ። ያው ከቀን ወደ ቀን እየተፈቱ እየሄዱ አሪፍ ነው። በአሪፍ ሁኔታ ነው ጾሙንም የጨረስነው። ዛሬ ኢድ አልፈጥር እየተከበረ የሚገኘው ለስንተኛ ጊዜ ነው? ለ1446ኛ ጊዜ። ከግቢው ማህበረሰብ ወጣችሁ የምታከብሩበት አጋጣሚ ተፈጥሯል ወይንስ? አዎ መጀመሪያ ለሰላት ወጣናል። ያው የግቢውን ድባብ ብለን መተን ነው። ከዛን በኋላ ደግሞ ፕሮግራም ምናምን ስላለን ወደ ክሳት አካባቢ ላይ እንወጣለን ወደ ውጭ ቀን ማለት ነው። እሺ ማስተላለፍ የምትፈልጊው መልእክት ካለ? ለማስተላለፍ ፈልገው ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እሺ አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን በዛሬው ፕሮግራማችን የኢድ አልፍጥር በዓልን በወልዲያ ዩኒቨርሲቲ ምን ይመስላል የሚለውን ሳስቃኛችሁ ቆይቻለሁኝ። ፕሮግራሙን በመምራት ሙሉ ረዳ አብሬያችሁ ቆይታ አድርጋለሁኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። يا شهر